ሰላም ሰላም፣ እንዴት ናችሁ? ውድ የየትም አቢሲኒያ ቲዩብ ተከታታዮች በሙሉ እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬም እንደተለመደው አይፎን ላይ አጭር ፊቸር ላሳያችሁ ነው የመጣሁት። ኮል ፎርዋርዲንግ ይባላል። ለምሳሌ ሁለት ስልክ የምንጠቀም ሰዎች፣ አሁን እኔ ሪከርድ እያደረኩበት ያለው ስልክ አለ አይፎን ነው። ይሄ ደግሞ አለ እዚህ ጋር ሳምሰንግ ነው። ወደዚህ አሁን ወደ አይፎኑ ሲደወል ወደዚህ እንዲመጣ ቀጥታ ለማድረግ ኮል ፎርዋርዲንግ የሚባል ፊቸር አለ። የማናቅ ሰዎች ስለሚጠቅመን አሳያቸዋለሁ ማለት ነው። ምንድነው የምናደርገው? በመጀመሪያ ሴቲንግ ላይ ገብተን ነው የምናየው እና ለምሳሌ ሁለት ስልክ የምንጠቀም ሰዎች አንዱን ስልክ ቤት ወይም የሆነ ቦታ ጥለነው ብንሄድ በቀጥታ ማያዝ ባንፈልግ ሁለት ስልክ የአንዱን ስልክ ሴት አፕ አድርገን ኮል ፎርዋርዲንግ በሚለው ፊቸር ማለት ነው በዛ መጠቀም እንችላለን ማለት ነው። በሁለቱም በኩል የሚደወለው ስልክ በአንድ ዲቫይስ መጠቀም እንችላለን ማለት ነው። እንዴት ነው የሚለውን ደግሞ ወደ ቪዲዮ እንሂድና አሳያቸው። ሴቲንግ ላይ እንገባለን። መጀመሪያ ሴቲንግ ላይ ስንገባ ፎን የሚል እንትን አለ፣ ኦፕሽን አለ። ፎን እዚህ ጋር የለም፣ ታይፕ አድርጌ ላምጣው። ጀስት ፎን ይኸውና። ፎን ላይ ስንገባ እዚህ ጋር ኮል ፎርዋርዲንግ ይለናል። እዚህ ጋር እንደምታዩት 1 2 3 አራተኛው ማለት ነው ኮል ፎርዋርዲንግ ይላል። እሱን ክሊክ እናደርጋለን። ከዛ እዚህ ጋር በተን አለች ኦን የምናደርጋት ማለት ነው። እሷን ኦን እናደርግና ፎርዋርድ ቱ የሚለን ላይ የዚህ የሳምሰንግ ያሳየኋችሁን የሳምሰንግ ስልኩን ቁጥር እዚህ ላይ ታይፕ እናደርጋለን ማለት ነው። ከዛ በኋላ ባክ ስንለው በቃ ከዚህ በኋላ በዚህ ስልክ የሚደወለው ስልክ ወዴት ይመጣል ማለት ነው? ወደ ሳምሰንጉ ይመጣል ማለት ነው። ሳምሰንግ ላይስ እንዴት ነው የምናደርገው የሚለውን ደግሞ አሳያቸዋለሁ በተቃራኒው ማለት ነው። ኮል ፎርዋርዲንግ ማለት ሳምሰንግ ላይ ደግሞ እንዴት ነው የምናደርገው? ጀስት ፎን አፕሊኬሽን አለች እቺ የኮል ምልክቷ፣ እሷን ክሊክ እናደርጋለን። እሷን ክሊክ ስናደርግ እዚህ ጋር 3 ነጠብጣብ አለ። እሱን ክሊክ እናደርጋለን። ከዛ ሴቲንግ የሚለውን ክሊክ እናደርጋለን። ከዛ በሚቀጥለው እዚህ ጋር ስንወርድ እንትን ሰፕሊመንታሪ ሰርቪስ የሚል አለ። እሱን ክሊክ እናደርጋለን። እንደዚህ በምናደርግበት ሰዓት እዚህ ጋር ኦፕሽን አለው ኮል ፎርዋርዲንግ የሚል እንደምታዩት፣ ኮል ፎርዋርዲንግ የሚለውን ክሊክ ሳደርግ እዚህ ጋር ደግሞ ብዙ አማራጭ አለው። 4 አማራጭ አለው። ኦልሞስት ኦልዌይስ ፎርዋርድ ዌን ዩ ቢዚ፣ ፎርዋርድ ዌን አንሰርድ ኤንድ ፎርዋርድ ዌን አንሪችድ ይላል እና ለኛ የሚመቸውን ያለንበትን ሲቹዌሽን አይተን ማድረግ እንችላለን ማለት ነው። ለምሳሌ ኦልዌይስ ፎርዋርድ የሚል ከሆነ የምፈልገው እኔ ፎርዋርድ እንዲሆንልኝ የሚፈልገውን ስልክ እዚህ ጋር ታይፕ አደርጋለሁ ማለት ነው። ቅድም ያሳያችሁ አይፎን አለ። የአይፎኑን ስልክ ቁጥር እዚህ ጋር ሳስገባው በቀጥታ አይፎኑ ላይ ከዛ ተርኖን እዚህ ጋር ቁጥር አስገብተን ስንጨርስ እቺ ተርኖን የምትለዋ አቬሌብል ትሆናለች። ክሊክ ስናደርጋት ደን ጨረስን ማለት ነው። እና ሳምሰንጉን አሁን ባንይዘው በዛ በአይፎኑ መጠቀም እንችላለን ማለት ነው። ከሳምሰንግ ቱ ሳምሰንግም ይቻላል፣ ከአይፎን ቱ አይፎንም ይቻላል፣ ከአይፎን ወደ ሳምሰንግ ከሳምሰንግ ወደ አይፎንም ይቻላል ማለት ነው። እና በጣም ኢዚ ነው፣ ተጠቀሙበት። እንግዲህ እንዳያችሁት ነው፣ በጣም ኢዚ ነው። ኮል ፎርዋርዲንግ ሁለት ስልክ የምንጠቀም ሰዎች በአንድ ዲቫይስ ሁለት የስልክ ቁጥር መጠቀም እንችላለን ለማለት ነው። ስልካችን ቤት ቢሆንም ኤኒዌር ቢሆን ኤኒዌር ጥለነው ብንሄድ መጠቀም እንችላለን። እና በዛሬ ያዘጋጀላችሁ ይሄ ነው። በሚቀጥለው አዲስ ቪዲዮ ሰርቼ እለቃለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ፣ ሼር ላይክ አድርጉ። ቴንኪው፣ አመሰግናለሁ። መልካም ቀን ባይ